እንደገና በመንፈስ ቅዱስ የተሞሉበት ቦታ ሐዋርያት ሥራ ምዕራፍ 4 ቁጥር 31። እዚህ ፓርት ላይ ታሪኩን ላውራችሁና ጴጥሮስና ዮሐንስ ወደ ቤተ መቅደስ ሲሄዱ አንድ ከልጅነት ጀምሮ ለ40 ዓመት ፓራላይዝድ የሆነ ሽባ የሆነ ሰው ያገኛሉ። ከዛ በኋላ አስነሱት፣ ወደ ቤተ መቅደስ አብሯቸው ገባ። ስለ ክርስቶስ እንዳደረገ ማውራት ጀመሩ። ከዛ እዛ ያሉ የሕግ መምህራን ፈሪሳውያን እንዴት እንደዚህ ስለ ኢየሱስ ይሰብካሉ ብለው ምሽቱን አሳደሯቸው። ቀን አውጥተው በሸንጎ ፊት አቀረቧቸው። ከዛ በኋላ ብቻ ብዙ ነገር ሆነ። ግን ሲያዩት የተደረገው ተአምር ሊከዱት አይችልም፣ ግልጽ ነው። ስለዚህ እነዚህ ሰዎች አሁን ብናስራቸው እንትን ብንል ይሄ ነገር ሰው ሁሉ የሚያውቀው ነው። ብዙ ሰው ተቀብሏል፣ 5000 ሰውም ድኗል። ስለዚህ ማድረግ ያለብን አስፈራርተን እንዳሰብኩ ብለን እንሸኛቸው ብለው አስፈራርተው ምን ብለው በራሳቸው ዝተው ወጡ። ያው እነ ጴጥሮስና ዮሐንስ ያው እናንተን መስማት አለብን፣ እግዚአብሔርን መስማት አለብን፣ እስቲ ፍረዱ ብለው ይሉ። ከዛ ሐዋርያቶች ተሰብስበው ባሉበት ቦታ ላይ ስለተፈጸመው ነገር ለሐዋርያቶች ይነግሯቸዋል። ከዛ በኋላ መጸለይ ጀመሩ፣ ወንጌልን በድፍረት እንዲናገሩ፣ እግዚአብሔር ሰዎችን በእነሱ አልፎ እንዲነካ፣ እንዲፈውስ፣ ታምራት እንዲያደርግ፣ የሰዎቹ ያደረጉትን የተናገሯቸውን ማስፈራራት እንዲያይ ብለው ፕሬ ያደረጉ በአንድ ላይ። ከዛ ምን እንደሚል ታውቃላችሁ? ሐዋርያት ሥራ ምዕራፍ 4 ቁጥር 31 ላይ ከጸለዩም በኋላ የነበሩበት ስፍራ ምን አደረገ? ተናወጠ። ሁሉም በመንፈስ ቅዱስ ተሞሉ። ስንተኛ ጊዜ ነው? ሁለተኛ። አንድ ላይ በነበሩበት አሁንም ተሞሉ ማለት ነው እንዳለ። ከዛ ምን እንደሚል ታውቃላችሁ? የእግዚአብሔርንም ቃል በድፍረት ተናገሩ። በድፍረት መናገር ትፈልጋለህ? የእግዚአብሔርን ቃል ማንም እንዳያቆም ትፈልጋለህ? በመንፈስ ቅዱስ ተሞላ ይላችሁ። በመንፈስ ቅዱስ የተሞላ አማኝ፣ ሁሉ ጊዜ የሚሞላ አማኝ ለማቆም በጣም ከባድ ነው፣ በጣም ከባድ ነው። ምክንያቱም ያ ሰው ሰክሯል። የሰንከረን ሰው የሆነ ነገር ስትሉት አይገባውም እኮ። አንተ ሰው ወደዚህ ምን አገባህ ምናምን ይላል። ምን አገባህ እኔ ነኝ እንደውም የሰፈሩ አዛዥ አንተ ምናምን ይላል። በስፒሪት በመንፈስ ቅዱስ ስትሞሉ ይላችሁ በእግዚአብሔር መንግስት እይታ ውስጥ ነው የምትሆኑት። ይህ ግልጽ ብሎ ነው ይመጣላችሁ። እግዚአብሔር ከእናንተ ጋር እንደሆነ ግልጽ ብሎ ነው ይመጣላችሁ። እግዚአብሔር ከኔ ጋር ከሆነ ማን ይቃወመኝ? እሱ ማለት ነው አናታችሁ ላይ ነው የሚወጣው። እግዚአብሔር ከኔ ጋር ነዋል፣ እስቲ ሞክረኝ ነው የምትለው። ሃሌሉያ። በቃ ፍርሃት ብሎ ትደበቅ ምናምን እንትን ያልክ ሰውዬ በመንፈስ ቅዱስ ከተሞላ በኋላ እንዲህ ልጎንበስ ብለህ አትችልም እኮ ችግሩ አትችልም። ሼም ምናምን ይዞክ የነበረ በተለያየ ሼም ፍርሃት ውስጥ የነበርክ ሰውዬ በመንፈስ ቅዱስ ስትሞላ አትችልም። ሃሌሉያ። ሰው በመንፈስ ቅዱስ ተሞልቶ አንገቱ ተደፍቶ መሄድ አይችልም። you'll be bold. there is spiritual boldness። ቃሉን በድፍረት ይናገሩ ነበር። መንፈሳዊ ድፍረት የሚባል ነገር አለ። ዛሬ የሆነ ሰው ላይ ሲገባ ያለው መንፈሳዊ ድፍረት የሆነ ሰው ላይ ሲያገኘው ያለው ያ በስጋ ድፍረት የተወሰነ ያስኬዳቸዋል። የስጋ ድፍረት ግን የሆነ ቦታ ይከዳቸዋል። የሚገርመው የስጋ ድፍረት እኔ ካሁን ወደ አልፈራ ምናምን ብላችሁ አለ የሆነ ቦታ መፍራት የሌለባችሁ መድፈር ያለባችሁ ታይም ላይ እንዴት እንደሚከዳችሁ የመንፈስ ቅዱስ ድፍረት ሲሆን፣ ሃሌሉያ። በመንፈስ ቅዱስ ደፋር ትሆናላችሁ። ለዛ ነው የሚለው እግዚአብሔር የፍቅር ራስን የመግዛት መንፈስ ሃሌሉያ እና የኃይል መንፈስ ተቀበላችሁ እንጂ የፍርሃት መንፈስ አልተቀበላችሁ።